السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا እንዴት ናችሁ ጀማ? ሁሉ ሰላም ሁሉ አማን ነገር ሰላም ነው። ዛሬ ያው ኢጃዛ ጎራ ብዬ ነበረ ማለት ነው። ከስንት ወራት ተቅሪበን ከ4-5 ወራት በኋላ ሄጄ ነበር። እሱም እንዳጋጣሚ ሰዎች ተሳፍረው ስለነበር ያው እንደምታውቁት መድረሳ ስለሌለ ሄድ ብዬ ነበር። ሲሄድ ደግሞ ያው ኢጃዛ ቤት እህቶች ጀማው ነበሩ። ያው እንግዳውን እኔ የሄድኩት ምክንያቱም ቆይቻለሁኝ ለቤቱ አዲስ ባልሆንም ያው ለኢጃዛው ቆየት ብዬ ስለነበረ ምግብ አቀረቡልኝ። በጣም ጣት የሚያስቆረጥም ሽሮ፣ እኔ ሽሮ በጣም ነው የምወደው በነገራችን ላይ። ሰላጣውም ደግሞ በጣም የሚጥም ሰላጣ ነው። በነገራችን ላይ የዚህ ስራ ቦታ እኛ እንሰራለን ሽሮ ችግር የለብንም። እንጀራም እናስመጣለን ግን እንደዚህ አይጥምም። እውነቱን ለመናገር ሽሮ በጣም ጥሞኝ በጣም ነው የበላሁት ማለት ነው። ያው እየተጎራረስን ማሻአላህ ያው ብዙ ጊዜ ያው ሴቶች አንበላም ይላሉ። ግን ወሬ ምናምን እያወሩ ብዙ ይበላሉ ይሉናል። አምጪ እየተጎራረስን በላን። ከዛ ከበላን በኋላ ወደ ቡናችን ገባን። እዚህ ሴነቦል ይዤ ነበረ ማለት ነው። ሴትዮዋ እንዳጋጣሚ ስትሄድ ልትሄድ ስሪ ብላይ እዛ ወቅት ካለፈ ደርሰን ዛህማ ነበረ። ከዛ ሳይበላ ተመለሰ። ግማሹን ወደዛ ይዘሽ ሂጂ ስትለኝ ይዤ ሄድኩኝ። ግማሹን ሰጠኋቸው ማለት ነው። ከዛ እንደዚህ አድርገን ቡናችንን ከጀማአው ጋር ጠጣን። በነገራችን ላይ እኔ እንደዚህ ሱፍራ ምናምን ነገር ጅምላይት ምናምን እንደዚህ ነገር አይመቸኝም። በቃ ቡና መጠጣት ካለብኝ ዝም ብዬ መጠጣት ነውና እንደዚህ ፈርሹ ምን አርጉ ወዝጉዙ እንደዚህ ያለ ነገር አይመቸኝም። ያው ቡናውን ብቻ ነው የምፈልገው። ቡናችንን አፈላልተን ጠጣን ማለት ነው። ያው ከሰዓት ነበር የሄድኩት። ወደ ውጭም አልወጣንም። በነገታው ነው ወደ ውጭም የሄድ ነው ማለት ነው። ያው እያወራን እየተጨዋወትን እንዴት ናችሁ? እንዴት ነበር? እንዴት አሳለፋችሁት? በቃ ያው ታቆይ ኢጃዛ ቤት ስኬድ ጥሩ ነው። በነገራችን ላይ ከስልክም ትንሽ መላቀቅ ከጀወል ተላቁ ትንሽ ስለ ህይወት ማውራት ስለ ሀያት ማውራት ደስ ይላል ማለት ነው። አሁን ሁሉም ሰው ስልክ ላይ ስለሆነ የሚያሳልፈው ሰዓቱን በጣም ያስጠላል። እውነቱን ለመናገር ተገናኝተን እንኳን ትንሽ ነገር ማውራቱ በጣም ጥሩ ነው ብዬ አስባለሁ እኔ። እና ያው ቡናችንን በጥሩ ሁኔታ ስለተነፋፈቅን ያው እኔ እየቀዳው ሰጠዋቸው ማለት ነው። እስኪ ይሄንን እንኳን ለቀቁልኝ ምግብ ሰርታችሁ ካበላችሁ ብዬ። በነገራችን ላይ ኢጃዛ ቤት በጣም ብርድ ያለ ስራ ቦታ ያው ምንም ነገር አንለብስም ብርድ የለም። ግን ስራ ቦታ ይሞቃል። ጀዛ ቦታ ብርድ ያለ። ቡናችንን ጠጣን። ከዛም በነገታው እስኪ ወደ ውጭ እንውጣ ብለን ወደ ውጭ ወጣን። አንዳንድ ነገሮች እኔ ግማሹም ተፍትሻለ ምን አለ ሲሉ ሸያው ተወከል አላህ ብለን ወጣን። ከዛ ሱቅ ሄድን። ሁሉም ነገር ውድ ነው። አሁን ጾም እየመጣ ስለሆነ ለኢድ ስለሚገዛዙ በጣም ውድ ነው። በነገራችን ላይ አየሸይ ውድ ነው። ግን ዝም ብለን እኛ ዘወር አለን ባንገዛም ያው ልብስ ማሻአላህ አሁን እንደምታዩት ፊስታኖች አሉ፣ ቀሚሶች አሉ። አሪፍ ለሙናሰባ የሚሆኑ መረተብ የሆኑ ልብሶች አሉ። እውነቱን ለመናገር ያለማጋነን በጣም አሪፍ ልብስ አለ። ግን ውድ ናቸው። ያው እንግዲህ የሚፈልግ ሰው ያው መግዛት ይችላል ማለት ነው። እንደምታዩት አሪፍ ልብሶች አሉ። ያው እኛም ዘወር ብለን ከዚህ አልገዛንም በእርግጥ ምክንያቱም ያው ይሄ አስፈላጊም ስላላደለ ማለት ነው። ያው ሌላ ቦታ ሄደን የሚሆነንን ቀለል ባለ ዋጋ ገዛዝተን መጣን። ከዛ ተመለሰን ወደ ቤታችን። ሀላ ነበረን። እሱን ሀላችንን ቡናችንን ማፈላን። ብርድ ነበር ውጭ በነገራችን ላይ በጣም ቀዝቅዞን ነበረ። እንዲያውም ዝናብ ሊጥል ነው እንዴ እያልን ያው ቡናችንን አፍልተን ሀላ ነበረን። ስጦታ መጥቶልን ነበር። ይሄን ሀላችንን ይሰለም ይደኩም እያልን ጀዛኩም አላህ ኸይርን እያልን ሀላችንን ቆረጥረጥ አድርገን ያው ለብርዱ አስፈላጊም ነበረ በሰዓቱ እውነቱን ለመናገር በጣም ቅዝቃዜ ነበር። ቡናችንን ጠጣን፣ ተመራረቅን፣ ዱዓ ተደራረግን። ስራ ለፈቱትም ስራ አላህ ያመጣላቸው፣ ስራ ላለንም ቋሚ አላህ ያድርግልን።
እያልን ብዙ ሰው ስራ ፈቶ ስለተቀመጠ እውነቱን ለመናገር አላህ ስራ ላጣ ሁሉ ስራ ጥሩ ቋሚ የሆነ በጥሩ ደሞዝ አላህ ያምጣላቸው። የኛንም አላህ ቋሚ ያደርግልን። ኢንሻአላህ ደግሞ ቀጣይ በአላህ ሱብሃነሁ ወተዓላ ፈቃድ እንገናኛለን ተባብለን ተመራርቀን የኔም ሰዎች የደወሉልኝ በቃ ቤት መተናል፣ ስለዚህ ተዘጋጅ ምሻወር እንልክልሻለን አሉኝ። እሺ ብዬ ያው ቡናችን ተጣጥተን ምግብ በልቼ ተነስቼ ወደ ስራ ቦታዬ መጣሁኝ ማለት ነው። ኢንሻአላህ እነዛንም እንግዲህ ኢጃዛ ቤት ያሉትንም አላህ ጥሩ የሆነ ስራ በየቤቱ የተቀመጡ እህቶች አሉ፣ ወንድሞች አሉ። አላህ ያማረ ጥሩ የሆነ ስራ ይስጣቸው እያልን ወደ ስራ ተመለስን። ወሰላሙ አለይኩም።